አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ሁላችንም ልንጋፈጠው ስለማንችለው ነገር ግን ብዙዎቻችን ማሰብ ስለምንፈራው እውነታ እንነጋገራለን። እሱም የቀብር ሕይወት ወይም በኢስላም እይታ በርዘኽ ይባላል። እያንዳንዱ ሰው በዚህ ምድር ላይ የኖረውን ያህል ኖሮ በመጨረሻም ወደ ማይቀረው ጠባብና ጨለማ ጉድጓድ ይወርዳል። ለመሆኑ በዚያች የመጀመሪያዋ የመቃብር ምሽት ምን ይከሰታል? ያ አስፈሪ ጨለማ እንዴት ይስተናገዳል? መፍትሄውስ ምንድን ነው? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የበርዘኽ የቀብር ሕይወት ምንነት። የሰው ልጅ ጉዞ በሶስት ዋና ዋና ምዕራፎች የተከፈለ ነው። የመጀመሪያው አሁን የምንኖርበት ምድራዊ ሕይወት ነው። የመጨረሻው ደግሞ የትንሣኤው ቀንና ዘላለማዊው ዓለም ነው። ታዲያ በዚህ በሁለቱ መካከል ያለው ወሳኝ ምዕራፍ ምንድን ነው? እሱም በርዘኽ ይባላል። በርዘኽ የሚለው ቃል ቀጥተኛ ትርጉሙ በሁለት ነገሮች መካከል ያለ መጋረጃ ወይም ድንበር ማለት ነው። አንድ ሰው ምድራዊ ሕይወቱን እንደጨረሰ የሚጀምረውና እስከ ትንሣኤ ቀን ድረስ የሚዘልቀው ይህ የቀብር ሕይወት የበርዘኽ መኖሪያ ነው። ብዙዎች ሰውየው ቢቃጠል፣ በአፈር ቢጠፋ ወይም በባህር ውስጥ ቢሰምጥ ምን ይውጠዋል ብለው ሊጠይቁ ይችላሉ። ልብ በሉ፣ የበርዘኽ ሕይወት የሰውነት አካላዊ መበስበስ ወይም መጥፋት የሚወስነው አይደለም። የትም ይሁን የት ሰውየው በአውሬ ቢበላም ወይም በተፈጥሮ አደጋ ቢጠፋ ነፍሱ የበርዘኽን ሕይወትና ፈተናን ታሳልፋለች። ይህ ምዕራፍ ለአንድ ሰው ቀጣይ ጉዞ የሚወሰንበት የመጀመሪያው ድልድይ ነው። የመጀመሪያው ምሽት አስፈሪነት። የመጀመሪያው ምሽት እጅግ አስፈሪና አስጨናቂ ነው። ወዳጅ ዘመድ አልቅሶ አፈር አልብሶን ወደ የቤቱ ሲመለስ የጫማቸው ኮቴ የተሰማን ብቻችንን እንቀራለን። በዚያ ሰዓት ሁለት አስፈሪ መላእክት ማለትም ናኪርና ሙንከር ይመጣሉ። እነዚህ መላእክት እያንዳንዱን ሰው ሶስት መሰረታዊ ጥያቄዎችን ይጠይቃሉ። መን ረቡክ? ጌታህ ማን ነው? ወማ ዲኑክ? ሃይማኖትህ ምንድን ነው? መን ነቢዩክ? የተላከው ነቢይ ማን ነው? ይህ ጥያቄ በምድር ላይ በቃላት እንደሸመደድነው የሚመለስ አይደለም። ይልቁንም በልባችን የነበረው እምነትና የሰራነው ሥራ ነው ምላሽ የሚሆነው። ኢማን ያሌለው ሰው አላውቅም፣ ሰዎች ሲሉ ሰማ ነበር እያለ ይጨነቃል። በዚያ ላይ የመቃብሩ መጥበብና ጨለማነት ፍርሃቱን እጥፍ ያደርገዋል። በዚያ ላይ የመቃብሩ መጥበብና ጨለማነት ፍርሃቱን እጥፍ ያደርገዋል። የመፍትሄ መንገዶች። ነገር ግን ይህንን አስፈሪ ምሽት ወደ ብርሃንና ሰላም የሚቀይሩ መፍትሄዎች አሉ። እነሱም የመጀመሪያውና አንደኛው መፍትሄ ትክክለኛ እምነት ወይም አቂዳ እና መልካም ሥራ። በምድር ላይ ለአላህ ታማኝ መሆንና ሥራዎችን በቅንነት መስራት በመቃብር ውስጥ ብርሃን ይሆናሉ። ሁለተኛው መፍትሄ ሰላት መስገድና ዚክር አዘውትሮ ማለት ከመቃብር ቅጣት ይጠብቃል። ሦስተኛው መፍትሄ ሱረቱል ሙልክ። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት በየዕለቱ ማታ ከመተኘት በፊት ሱረቱል ሙልክን የሚያነብ ሰው ከመቃብር ቅጣት ይጠበቃል። አራተኛው መፍትሄ ተውበት ወይም ንስሐ፣ ከመሞታችን በፊት ከወንጀል ተጸጽቶ ወደ ፈጣሪ መመለስ። አምስተኛው መፍትሄ ዱዓ ወይም ጸሎት ማድረግ፣ በተለይም ወላጆች ሲሞቱ መልካም ልጆች የሚያረጉላቸው ዱዓ፣ እንዲሁም የቀብር ስነ ስርዓት ሲፈጸም እዚያው ቆሞ አላህ ሆይ በምላሹ ላይ አጽናው፣
ብሎ መለመን ትልቅ መፍትሄ ነው። ውድ ተመልካቾቼ የቀብር ሕይወት ሩቅ ይመስላል፣ ነገር ግን ከዓይናችን ሽፋሽፍት በላይ ቅርብ ነው። ዛሬ በቻልንበት ሰዓት ያንን አስፈሪ ምሽት የምናበራበትን ሥራ አሁኑኑ እንጀምር። ራሳችንን እንፈትሽ፣ ሰላታችንን እናስተካክል፣ ሰዎችን አንበድል። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ከመቃብር ቅጣት ይጠብቀን፣ የመጀመሪያውን ምሽት ብርሃን ያድርግልን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።